ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ ብልህነት ነው። ብዙ ጊዜ ብልህ ሲባል በአእምሮ የበለጡ የሂሳብ ቀመሮችን የሚያውቁ ወይም ብዙ ዲግሪ ያላቸው ሰዎች ብቻ ይመስሉናል። ነገር ግን ሳይንሱና የስነ ልቦና ጥናቶች ሌላ ነገር ይነግሩናል። እውነተኛ ብልህነት የሚለካው በባህሪ እንጂ በወረቀት አይደለም። ዛሬ 6 ዋና ዋና ነጥቦችን እናያለን። እነዚህ ነጥቦች በእናንተ ህይወት ውስጥ ካሉ እንኳን ደስ አላችሁ። እናንተ ካሰባችሁት በላይ ብልህ ናችሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም የመጨረሻው ነጥብ የሁሉንም ብልህ ሰዎች ማንነት የሚቀይር ምስጢር ነው። አንደኛ፣ በራስ ላይ መሳቅ መቻል። የመጀመሪያው ምልክት በራስ ላይ መሳቅ መቻል ነው። ይህ ለምን ብልህነት ይሆናል ብላችሁ ትጠይቁ ይሆናል። ዝቅተኛ በራስ መተማመን ያላቸው ሰዎች ስህተት ሲሰሩ ይደነግጣሉ፣ ሌላውን ለመውቀስ ይሞክራሉ፣ ወይም ስህተታቸውን ለመደበቅ ይውተረተራሉ። ብልህ ሰው ግን ስህተቱን እንደ መማሪያ ብቻ ሳይሆን እንደ መዝናኛም ያየዋል። ታዋቂውን የእንግሊዝ ጠቅላይ ሚኒስትር ዊንስተን ቸርችልን ታሪክ እኔ ቸርችል በጣም ጎበዝ ተናጋሪ ነበር። አንድ ቀን በአደባባይ ንግግር ሲያደርግ ተሳስቶ መጥፎ ቃል ተናገረ። ሰዎች ሊስቁበት ሲሉ እሱ ቀድሞ በራሱ ላይ በመሳቅ እንግዲህ አንዳንዴ አንደበቴ ከጭንቅላቴ ቀድሞ ይሮጣል ብሎ ቀለደ። ይህ ባህሪው በሰዎች ዘንድ ያለውን ክብር ጨመረው እንጂ አልቀነሰውም። እናንተስ ስህተት ስትሰሩ ትበሳጫላችሁ ወይስ በራሳችሁ ላይ ትስቃላችሁ? ኮሜንት ላይ ጻፉልኝ። ሁለተኛ፣ ብቸኝነትና ጸጥታን መውደድ። ሁለተኛው ነጥብ ብዙ ማነቃቂያ ወይም ጫጫታን አለመፈለግ ነው። ዛሬ በምንኖርበት ዓለም ጸጥታ እየጠፋ ነው። ስልካችን፣ ቴሌቪዥን፣ ሶሻል ሚዲያ ሁል ጊዜ አእምሯችን ስራ እንዲበዛበት ያደርጋሉ። ነገር ግን ብልህ ሰዎች ከራሳቸው ጋር መሆን አይሰለቻቸውም። ጥልቅ ሐሳብ የሚመጣው በጸጥታ ውስጥ ነው። አልበርት ኢንስታይን ለሰዓታት ብቻውን ተቀምጦ ማሰብ ይወድ ነበር። ብቸኝነት ለጎለመሰ አእምሮ ጠቃሚ ነው ይል ነበር። ብዙ የፊዚክስ ቀመሮች የመጡት በቤተ ሙከራ ውስጥ ሳይሆን ብቻውን ተቀምጦ በምናቡ ሲጓዝ ነበር። በቀን ውስጥ ቢያንስ ለ10 ደቂቃ ስልካችሁን አጥፍታችሁ በጸጥታ ተቀመጡ። ያኔ አእምሯችሁ አዳዲስ ሐሳቦችን ማመንጨት ይጀምራል። ሶስተኛ፣ ውስብስብ ነገሮችን አቅልሎ ማብራራት። ሶስተኛው ነጥብ ትልልቅ ሐሳቦችን አቅልሎ ማቅረብ መቻል ነው። ብዙ ሰዎች ብልህ ለመምሰል ከባድ ቃላትን ይጠቀማሉ። እውነተኛው ብልህ ግን የመግባባት ጥበብ ያለው ነው። አንድን ሳይንሳዊ ግኝት ለ7 ዓመት ሕፃን ማስረዳት ከቻሉ እርስዎ ያንን ነገር በደንብ ተረድተውታል ማለት ነው። የኖቤል ተሸላሚው ፊዚስት ሪቻርድሰን ፍሪድማን ዘ ግሬተስት ኤክስፕላነር ወይም ታላቁ አስረጂ ይባል ነበር። እሱ የሚጠቀመው ስልት ፍሪድማን ቴክኒክ ይባላል። ማንኛውንም ከባድ ትምህርት ለሌላ ሰው እንዲገባ አድርጎ በቀላል ቋንቋ መጻፍ ነው። ይህን ማድረግ የሚችሉት እጅግ ብልህ ሰዎች ብቻ ናቸው። አራተኛ፣ ለዝርዝር ነገሮች ትኩረት መስጠት። አራተኛው ነጥብ ስለ ሰዎች ትናንሽ ነገሮችን ማስታወስ ነው። ይህ ኢሞሽናል ኢንተለጀንስ ስሜታዊ ብልህነት ይባላል። አንድ ጓደኛችሁ ከ2 ወር በፊት የነገራችሁን ትንሽ ህልም ወይንም ስጋት ዛሬ ብታነሱለት ያ ሰው እጅግ ከፍ ያለ ግምት ይሰጣችኋል። ይህ የሚያሳየው እናንተ ዝም ብላችሁ ሰሚ ሳይሆን አስተዋይ ኦብዘርቫንት መሆናችሁን ነው። ኦፍራ በዓለም ላይ ስኬታማ ኢንተርቪው አድራጊ የሆነችው በዚህ ምክንያት ነው። እንግዶቿን በጥንቃቄ ታዳምጣለች፣ የነገሯትን ትናንሽ ስሜቶች ታስታውሳለች። ይህ ባህሪዋ ሰዎች በፊቷ የደበቁትን ምስጢራቸውን
እንዲነግሯት ያደርጋል። 5. ክብርን ለሌሎች አሳልፎ መስጠት። 5ኛው ነጥብ ክብርን ለሌላው መስጠት ነው። ብዙ ሰዎች ይህን የሰራሁት እኔ ነኝ ብለው ለመጮህ ይቸኩላሉ። ብልህ ሰዎች ግን ውጤቱ ላይ ነው የሚያተኩሩት። ኢጎ ወይንም እኔነት የሌለበት ሥራ የተሻለ ውጤት እንደሚያመጣ ያውቃሉ። አብርሃም ሊንከን በአሜሪካ ታሪክ ትልቅ ሥራ የሠሩት ተቃዋሚዎቻቸውን ሳይቀር በካቢኔያቸው ውስጥ በማቀፍ ነበር። ሥራው ሲሳካ የእነሱ ጥረት ነው ብሎ ክብር ይሰጣቸው ነበር። ይህ ደግሞ ሰዎች በታማኝነት እንዲከተሉት አድርጓቸዋል። 6. ሐሳብን ለመቀየር ዝግጁ መሆን። መጨረሻውና ወሳኙ ነጥብ አዲስ መረጃ ሲመጣ ሐሳብን ለመቀየር መቻል ነው። ሞኝ ሰው እኔ መቼም አልሳሳትም ብሎ ያስባል። ብልህ ሰው ግን እውቀት ሁል ጊዜ እንደሚለወጥ ያውቃል። አሮጌ እውቀትን መተው ትልቅ ብቃት ነው። የአማዞን መስራች ጄፍ ቤዞስ ስለ ብልህ ሰዎች ሲናገር ብልህ ሰዎች ሁል ጊዜ ሐሳባቸውን ይቀይራሉ። ዛሬ ትክክል የነበረው ነገር ነገ ስህተት ሊሆን እንደሚችል ያምናሉ ይላል። ሁል ጊዜ ትክክል ነኝ የሚል ሰው አዲስ ነገር ማወቅ ያቆማል። እንግዲህ እነዚህ 6 ነጥቦች ናቸው። እናንተ ጋር ስንቶቹ አሉ? ምናልባት አንዱን ባይኖር እንኳን እነዚህን ነገሮች በልምምድ ማምጣት ይቻላል። ብልህነት ተሰጥኦ ብቻ ሳይሆን የአስተሳሰብ ዘይቤ ማይንድ ሴት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን እንዳትረሱ። ለሚወዱት ሰው ሼር ያድርጉት። በሚቀጥለው ቪዲዮ እስክንገናኝ ብልህ አእምሮ ይኑራችሁ። ቻው።